ዓለም አቀፍ ሚዲያዎች የተዘገበ የኩሽ ህዝቦች ታሪክ ነው። የዶክመንተሪ ዘገባዎቹን ስብስብም እንዲህ አጠናከር ነው። በሚያቃጥለው የሰሜን አፍሪካ አሸዋማ ምድር የታላቅ ህዝቦች የጥበብ እጆች የዳሰሷቸው ቅርሶች ያልቻሉ ነገር ግን ጊዜ ኃይልና ጉልበት ሲያገኙ ያጠፉት ያፈረሱትና የነጠቁት ታሪክ በፒራሚዶች ስር ያረፉ ጠንካራ ንጉሳንና ንግስቶች ዛሬም ድረስ በታሪክ ፍራሽና ግርዶሽ ውስጥ ሆኖ ከጥላው ጀርባ የሚታይ ባለቀለም ቋንቋና ጽሑፍ የኑቢያ የውልደት መሬት ናይልን ተከትሎ የበቀለ ወርቃማ ስልጣኔ ኑቢያ የኑቢያ ስልጣኔና ታሪክ ዛሬም ድረስ ለዓለም ምስጢርና ድብቅ ሁነት ነው። የጥንት ወንጀልና ክስተቶቹ መረጃዎች ከተሰደሩባት ምድር ሲፈለቀቁ ድብቅ የመረጃ ቅሪቶች ሲወጡ It looks as if someone has deliberately come and smashed this altar into many pieces. ወረራና ውድመት ከዚያም በመሬት ውስጥ የተቀበሩ የታሪክ ቅርሶች ጥናት ባለሙያዎች ምርመራ የታሪክ ፍራሽ ቅሪቶቹ ሲገጣጠሙ የተረሳችውን ግዛት የመጨረሻዋን ቀን ሕይወት ለመመለስ ኑቢያ ይህ የኩሾች ምድር በጥንታዊቷ ግብጽ ደቡብ ምስራቅ አቅጣጫ ላይ የዛሬዋን ሀገረ ሱዳንን አካሎ ይገኛል። በጊዜና በሁነቶች ላይ ተመስርቶም የመሬት የተለያየ ስያሜና መጠሪያ ተሰጥቶት እንደቆየም ታሪክና ጥናቶች ያሳያሉ። የጥንት የግብጽ መሬት ሰዎችም ይህን ምድር ኑቢያ ሲሉ ይጠሩታል። ይህም በቋንቋቸው ኑብ የሚለው ቃል ወርቅ የሚለውን ስያሜ ገልጸዋል። በጊዜው ከዚህ ምድር ይገዙት የነበረው የወርቅ ማዕድን ልባቸውን ማርኮት ነበርና የወርቅ ከተማ ሲሉም ኑቢያ ብለው ጠሩት። ጥንታውያን ግሪክና ሮማውያን ደግሞ ይህን የኩሾች ክልል ኢትዮጵያ ሲሉ ይጠሩት ነበር። ኢትዮጵያ የግሪክ ቃል ሲሆን ጥቁርነታቸው መለያቸውና የራሳቸው ብቻ ቀለም መሆኑን አምነው ጥቁርነትን ክብር ሰጥተው የሚኖሩ ህዝቦችን ለመግለጽና ጥቁርነታቸውን ለማጉደፍ የተጠቀሙበት ቃል ነበር። የተቃጠሉ ፊቶች መሬት land of the burned faces ኩሻውያን በዚህ ግዛታቸው ውስጥ ሲኖሩም ከፊል አርብቶ አደሮችና ነጋዴዎች ነበሩ። የናይል ወንዝ ፍሰትን በመከተልም ከርማ በተባለችው ቦታ ላይ ታላቁን ሰፈራ አደረጉ። በዚህም ተፈጥሮን በማዳመጥና በመረዳት ክህሎታቸው ከበረሃማውና አሸዋማው ከከርማ ምድር ስር ያለውን የወርቅ ማዕድን አወጡት። ከክርስቶስ ልደት በፊት 17ኛው መቶ ዓመት ዓለም አካባቢ በዚያ በረሃማ ምድር ከርማን ሀብታምና አብረቅራቂዋ ከተማ አድርገው ገነቧት። በጥበብ እጆቻቸው በዳሰሱት ምድር ላይም ለ1500 ዓመታት የዘለቀ ታላቁን ኩሻዊ ስልጣኔ ያኖሩ። የጥበብ እጆቻቸው ውጤት የሆነችው ከርማ የግብፃውያንና መካከለኛው አፍሪካ የንግድ ማዕከል ሆነች። ኩሽ ለጥንት ግብፃውያን ወርቅና የተለያዩ የተፈጥሮ ሀብቶችን ማቅረብ ጀመረ። ከክርስቶስ ልደት በፊት ከ991 እስከ 787 ዓመተ ዓለም ድረስም የተለያዩ የግብፅ መርከቦች የናይል ወንዝን ተከትለው የኩሾች ምድርን ደጋግመው ይጎበኛሉ። በዚህ ጉብኝታቸውም ወርቅ፣ ቆዳ፣ አይረን ወይም ከብቶችን ይዘርፋሉ። ካልተመቻቸው ደግሞ ይገዛሉ። በምላሹ ደግሞ የቢራ መጠጥና መሰል ነገሮች ለኩሽ ህዝቦች ይሸጣሉ።
ከመካከለኛው አፍሪካ የሚመጡ የዝሆን ጥርስ በባርነት የሚገዙ ህዝቦችና የመሳሰሉትም በኩሽ ምድር ተሻግረው ወደ ግብጽ ያልፋሉ። ይህን የንግድ መስመር ለመውሰድና በራሳቸው ስር ለመዋል በማለምም ግብጻውያን መሪዎች በተደጋጋሚ የኩሽን ምድር በኃይል ለመውረር ሙከራ ያደርጉም ነበር። ኩሻውያንም ለሰላማዊ ግንኙነታቸው ታማኝነት ምልክት ይሆን ዘንድ በማለም የዝሆን ጥርስ፣ ሽቶ፣ ወርቅና የተለያዩ እንስሳትን በዓመት አንዴ በስጦታ መልክ ያበረክቱላቸው ጀመር። በዚህ ሂደትም ቀስ እያሉ ሁኔታዎች መልካቸውን ቀየሩና ኩሻውያን የወዳጅነት እምነታቸው ከክርስቶስ ልደት በፊት እስከ 1070 ዓመተ ዓለም ድረስ በግብጻውያን ቁጥጥር ስር እንዲውሉ አደረጋቸው። ሲቆይ ግን የግብጻውያን አመራር የኩሽ ህዝቦችን በቁጥጥር ስር መዋል አልቻለም። ኩሻውያን የወዳጅነት እምነት ካጂ መሪዎቹን እውነት ገለበጡ። በዚህም በአካባቢው ግዛታቸውን ማስፋት ቻሉ። ከክርስቶስ ልደት በፊት 750 ዓመተ ዓለም ላይ ታላቁ የኩሽ መሪ ወታደሮቹን በላይኛውና ታችኛው የግብጽ ግዛት ላይ አሰማራ። ምድሪቱንም በቁጥጥሩ ስር አዋለ። ከኩሻውያን መዲና ኔፓታ በደቡባዊ እስከ ናይል ደለል 1200 ማይል ርቀት ድረስ ባለው ምድር ላይ ኩሽ ነገሰ። በዚህም ለ100 ዓመታትም የያኔውን የወዳጅነት እምነት የካዱት የግብጻውያን ሀገር በኩሻውያን አመራር ስር ዘለቀች። በዚህ ጊዜም ጥበብ የሚነድፈው የኩሻውያን እጆች ማራኪና ውብ ቤተ መቅደሶችንና ሐውልቶችን ገነቡ። ዛሬ ዓለም የሚደመምበትን የግብጻውያን ዕደ ጥበብ ሥራንም በዚያች ሞቃት አሸዋማ ምድር ላይ አስተዋወቁ። ከክርስቶስ ልደት በፊት 654 ዓመተ ዓለም አካባቢ በጊዜው በመካከለኛው ምስራቅ ታላቅ ወታደራዊ ኃይል የነበራቸው የሲሪያ ወታደሮች ያንን ምድር ወረሩት። በግብጽ ላይ የነበረው የኩሻውያን ኃያልነትም አበቃ። ከክርስቶስ ልደት በፊት 593 ዓመተ ዓለም ላይ ኩሻውያን ያደመቋትንና መዲናቸው የነበረችውን ኔፓታን ለቀው ወጡ። የናይል ወንዝን ተከትለውም 300 ማይል ርቀት ወደ ደቡብ አቅጣጫ በመጓዝ አዲስ መዲና መሰረቱ፣ ሜሮይ። በአጭር ጊዜ ውስጥም ሜሮይ የኩሾች የባህል ማዕከል ሆነች። ይህም ስፍራ የኩሻውያንን የጦር መሳሪያ ለመስራት አስፈላጊ በሆኑ የተፈጥሮ ማዕድናት እየበለጸገ ነበር። በዚህች በአዲሷ የኩሽ መዲና በሜሮይ ምድር ላይም የዓለምን ዓይኖችና ቀልብ የማረኩ በወርቅና በሌሎች ማዕድናት የተሰሩ ውብ ቅርጻ ቅርጾችና የዕደ ጥበብ ውጤቶች ተፈበረኩ። የጥበብ እጆቻቸውን የሚከተሉ የዓለማውያን እግሮችም ኩሽን ተከትለው ሜሮይ ላይ አረፉ። ሜሮይም የሌላው የአፍሪካ ሀገራት የሩቅ ምስራቅና የመካከለኛው ምስራቅ የንግድ ማዕከል ሆነች። ኩሻውያን የግብፅን ምድር ለቀው ከወጡ በኋላ ባረፉበት በረገጡት መሬት ላይ ታላላቅ ቤተ መቅደሶችን፣ ሐውልቶችንና ፒራሚዶችን መስራታቸውን ቀጠሉ። ሜሮይ ለ1000 ዓመታትም የኩሻውያን የባህል ማዕከል ሆና ዘለቀች። በአጎራባቿ በአፍሪካዊው በአክሱም ስርወ መንግሥት እስከ ተወረረችበት ጊዜ ድረስ። በቀጣዮቹ ምዕተ ዓመታትም የሜሮይ ቅሪት ሙሉ ለሙሉ ወደመ። ዛሬ የዓለም ምሁራን እንኳን ቀሪውን የሜሮይቲክ የአጻጻፍ ዘይቤ አንብበው መረዳት አልቻሉም። ይህን ማድረግ ተችሎ ዓለም እስኪረዳው ድረስም ጥንታዊው ቀዳሚውና ታላቁ የአፍሪካውያን የኩሽ ሕዝቦች ስልጣኔ ለዓለም ምስጢርና ተአምር ሆኖ ይቆያል። To this day, scholars have still not been able to decipher or translate the Meroitic writing system. Until they do, most information about one of ancient Africa's first great civilizations will remain a mystery.